ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር የዓለም አቀፍ የጨዋታ ቀንንና የአፍሪካ ህፃናት ወርን አከበረ። ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በንፋስ ስልክ ክፍለ ከተማ ስር በሚገኘው ወረዳ 5 የጎፋ ቅድመ አንደኛ ትምህርት ቤት ጋር በመተባበር ዓለም አቀፍ የጨዋታ ቀንንና የአፍሪካ ህፃናት ወርን አከበረ። የአፍሪካ ህፃናት ቀን እንደ አውሮፓውያን አቆጣጠር በ1976 ዓ.ም ጀምሮ በየዓመቱ የሚከበር ሲሆን በዚህም የህፃናት መብቶች፣ ጥራት ያለው ትምህርት ማግኘት፣ ከጥቃት፣ ከብዝበዛ እና ከአሳዛኝ ጥቃቶች መጠበቅ፣ የህፃናትን ጤና እና ደህንነት እንዲሁም በውሳኔ ሂደቶች የወጣቶች ተሳትፎ ላይ ትኩረት ያደርጋል። ሄኖሲስም ይህንን ታሳቢ በማድረግ በትምህርት ጥራትና በህፃናት ጤናማ አስተዳደግ ላይ የበኩሉን ድርሻ ለመወጣት በዓሉን ከህፃናቶች ጋር አክብሯል። በዚህም ክብረ በዓል ሄኖሲስ ኢትዮጵያ በህፃናት አስተዳደግና በትምህርት ጥራት ለማረጋገጥ እየተካሄደ ባለው ወሳኝ እንቅስቃሴ የበኩሉን አስተዋጽኦ ለማድረግ ቁርጠኝነቱን አሳይቷል። በዚህም ክብረ በዓል ህፃናቱ ጋር የጨዋታ ስነስርዓት ያካሄደ ሲሆን ለወረዳ 5 የጎፋ ቅድመ አንደኛ ትምህርት ቤት የመጽሐፍ እና የመጫወቻ ድጋፍ አድርጓል። በዚህም ተጨማሪ የሄኖሲስ የህፃናት ቁጠባ ባህልን እንዲያድግ ለማበረታታት ከፍተኛ የወለድ መጠን ያለው የቁጠባ አገልግሎት አዘጋጅቶ እየሰራ ሲሆን በዚህም እንቅስቃሴ መሰረት የተማሪዎች ወላጆች የልጆች ቁጠባና የፋይናንስ አቅም እንዲዳብር ከሄኖሲስ ጋር በመተባበር የጋራ አስተዋጽኦ እንዲያደርጉ ጥሪ አቅርቧል። በስተመጨረሻም ሄኖሲስ የህፃናትና ተማሪዎችና አጠቃላይ ህፃናትን ሁለንተናዊ እድገት ለማጎልበት ከክፍለ ከተማው እና ከወረዳ የትምህርት ጽሕፈት ቤቶች ጋር ከትምህርት ቤቱ አስተዳደር፣ ከመምህራን፣ ከሰራተኞች እንዲሁም ከመላው ማህበረሰብ ጋር በቀጣይ በጋራ ለመስራት ዝግጁ እንደሆነ አሳውቋል።